በጣም እኛ ሁላ በጣም ቫይራል ቪዲዮ የትኛው እንደሆነ ታውቃላችሁ? እየጨፈሩ እንደዚህ እየጨፈሩ ሶ ያ ሄይ ጋይስ ስክሮል ማድረግ አቁሙ። ኦ ማይ ጋድ ያ እና አንብቡ። እንደሰማሁት ከሆነ ሰኔ 24 ነው ፈተናው እና 2 ወር ነው ያለው። በመጀመሪያ ራሴን አላስተዋወቅኳችሁም። ሃይ እንዴት ናችሁ? ሀሴት እባላለሁ። ሃይ እንዴት ናችሁ? ሃይ ኖ ሰላም ኖ ኖ ኖ ኖ ሰላም ሃይ እንዴት ናችሁ? ሀሴት እባላለሁ። ይሄ የመጀመሪያ ቪዲዮ ነው እንደዚህ ስመጣ። this is my first time I mean እንደዚህ ፌስ ቱ ፌስ አውርቼ አላውቅም እና I'm trying my best እና ዛሬ ላወራ የመጣሁት ሰም ፖይንቶችን ይዣለሁኝ። ኢንትራንስ እንዴት እንዘጋጅ ላላችሁ ነው። እኔ የባለፈው ዓመት ኢንትራንስ ተፈታኝ ነበርኩኝ እና 554 ነው ያመጣሁት እና 500 ያ ኦኬ አይ ቲንክ 2 ወር አላችሁ። 2 ወር አለ ድፍን 2 ወር ሶ በዛ ጊዜ ውስጥ በጣም ብዙ ነገር ማድረግ ይቻላል። አልተሳሳትኩም ብዬ አስባለሁ። 2 ወር ያ ሶ አሁን በዚህ ሰዓት ምን አይነት ሰው አለ ስንል አሁን እንደዚህ አድርጉ ብል የተለያየ ሰው ነው ያለው። ሙሉ ሙሉ ተዘጋጅቶ ይጨረሰ አለ። አይ ሚን ሪቫይዝ ማድረግ የሚፈልግ ሰው ይኖራል። ወይም ደግሞ ምንም ያልጀመረ ሰው አለ እና ደግሞ መሀከል ላይ ያለ ጀምሮ ያቆመ ምናምን ሰው ይኖራል። ምክንያቱም በሶስቱም ላይ ነበርኩ መሰለኝ በተለያየ ጊዜያቶች ላይ እና አሁን እኔ በጀመራ ራሳችሁን ጠይቁ። ምን አይነት አጠናን ዘዴ ለኔ ይመቸኛል? እኔ አሁን ላይት ሊያጥኑ ብላችሁ ኦር ኖት ያዛችሁ አጥኑ ምናምን ብላችሁ ምንም አይነት ፖይንት የለውም። በዚህ ሰዓት ምንም አይነት ኤክስፐሪመንት የምትሰሩበት ሰዓት አይደለም። ላይት ማጥናት ይመቸኛል አይመቸኝም የሚለውን ነገርም ራሳችሁ ታውቁታላችሁ። እኔ የምነግራችሁ ነገር ሊሆን አይገባም። አሁን ላይት ማጥናት የሚመቸው ሰው ላይት ማጥናት አለበት። ዋሬቨር ፈልጋችሁበት ሰዓት ማጥናት ማለት ነው እና አሁን ምንም ያልጀመራችሁ ከሆናችሁም ትደርሳላችሁ። ከመር ይደረሳል። 2 ወር ውስጥ መጀመሪያ ፕላን አውጡ። እኔ ሳደርግ የነበረው ነገር አላ አሁን ከአጠገቤ ካሉ ልጆችም እንደሰማሁት ከሆነ ከጓደኞቼ ምናምን አሁን ጠዋት ላይ የሆነ ትምህርት አንብቦ ከሰዓት ላይ የሆነ ትምህርት ማንበብ የሚመቸው ሰው አለ። ጠዋት የሆነ ጥያቄ ካነበበ ማታ ደግሞ ጥያቄ መስራት የሚመቸው ሰው አለ። ኦር ስትሬት ማንበብ የሚወድ ሰውም አለ። እኔ አይ ዩዝድ ቱ ዱ ስትሬት ነበር ማለት ነው። ማለትም ለምሳሌ አንድ ትምህርት አንድ ሳምንት ሙሉ ላነብ እችላለሁ። አሁን ለምሳሌ አንድ ምዕራፍ አንብቤ ሌላ ነገር ብገባ ደስ አይለኝም። ግን ወይ አንድ መጽሐፍ ወይ 2 መጽሐፍ ምናምን ወይ ደግሞ ሳምንቱ ሙሉ ይሄን ትምህርት መጨረስ አለብኝ። የሆነ I think I was trying to build my confidence first አላላ አንድ ትምህርት የምሸጋገር ከሆነ ስለራሴ ነው የማወራው። የምሸጋገር ከሆነ ኮንፊደንስ ይኖረኛል ብዬ አላስብም። ምክንያቱም አንብቤዋለሁ ማለት አልችልም፣ አላነበብኩትም ማለት አልችልም። so I just do አንድ ትምህርት ላይ እንትን እላለሁኝ። ከዛ ቢያንስ እንደምትችሉት ውስጣችሁ እስኪሰማችሁ ድረስ ማለት ነው። ከዛ አንድ ሳምንት የሆነ ነገር ካደረኩ በኋላ በቃ አውቀዋለሁ ማለት ነው እላለሁኝ። ኦር ከዛ እስከ ዓርብ ድረስ ባነብ ቅዳሜና እሑድን ጥያቄ ሰራ ነበር። ዘን ወደ ቀጣይ ትምህርት ተላለፋለሁ። እንደዛ እያልኩ ነበር። አሁን እቺ 2 ወር ውስጥ መጀመሪያ ፕሮግራም አውጡ። ምንም ካልጀመራችሁም በእናንተ የሚመቻችሁ ያጠናን እንትን ዘዴ ላይ ወይ ደግሞ ስልት ላይ ተመስርታችሁ እያንዳንዷን ቀን ሰኞ ማክሰኞ እያላችሁ ማለት ነው እንዲህ ይሄን ሳምንት ምናምን ሳይሆን ሰኞ ማክሰኞ ይሄን ያህል ቻፕተር ከበር አደርጋለሁ፣ ይሄን ያህል ጥያቄ እሰራለሁ ምናምን በሉ። ጥያቄዎችን በጣም ስሩ። በጣም ጥያቄ መስራት ጥሩ ነው እና መጀመሪያ ኖት ካላችሁ ኖታችሁን ከልሱ፣ ሪቫይዝ አድርጉ። የሚያስፈልግ ነገር ይዛችሁ ሊሆን ይችላል። ኖት ከሌላችሁ ደግሞ ጀስት ስታነቡ ከዚህ በፊት በጣም ከብዶኛል ምናምን ብላችሁ ያሰባችሁት ይሄ ፓርት አልገባኝም የምትሉት ምናምን ቦታ ካለ እነሱን ቦታ ይዛችሁ ሪቫይዝ አድርጉ። አክቹሊ በጣም 2 ወር በጣም ብዙ ነው ሪቫይዝ ለማድረግ። ጥያቄ ስትሰሩ እና ከዚህ በኋላም እና ከዚህ በፊትም ጥያቄ ሰራችሁ ከመጣችሁ ጥያቄ ስትሰሩ የከበዳችሁን ጥያቄ ጻፉት እና መልሱንም ጻፉ፣ ማብራሪያ ጻፉለት ምናምን ደን ሪቫይዝ አድርጉት። ማለት ከብዙ ጊዜ በኋላ ቆይታችሁ ስታዩት ያ ይሄ ነገር ትላላችሁ። ስለዚህ የሚከብዳችሁን ጥያቄ ስትሰሩ ያገኛችሁትን ነገር መጻፍ ልመዱ እና 3ኛ ነገር በታምር አትጨናነቁ ፕሊዝ። በታምር ምንም አትጨናነቁ። የምትችሉትን ያክል ጣሩ። የሚያስጨንቅ ነገር አይደለም። እንደዚህ ስላችሁ ደግሞ አታንብቡ ማለት ሳይሆን
ይሄ ከኔ ብቻ ኤክስፒሪየንስ ነው። እንደውም ላደርግ ያሰብኩት እዚህ ግቢ ውስጥ አሁን ብሬክ ስለሆነ ተማሪዎች የሉም፣ ግን ሲመለሱ አብዛኛዎቹ ብዙ ሰው ጠይቃለኝ ካይንዳ ኢንተርቪው ነገር አደርጋቸዋለሁ ብዬ ነው ያሰብኩት። እና ስቴይ ቲዩንድ ለዛ ከተለያየ ሰው ልምድ ስትሰሙ፣ ግን ደግሞ ከተለያየ ሰው ልምድ ሰማችሁ ማለት ደግሞ ጀስት የሚጠቅማችሁን ነገር ብቻ ውሰዱ። አሁን ከማወራ ውስጥ የሚጠቅማችሁን ብቻ ነገር ውሰዱ እንጂ እኔ ለራሴ የሚመቸኝ አጠናን ስልት ለእናንተ ላይሆን ስለሚችል እና ጀስት እኔ ከማወራው ነገር ላይ የሚጠቅማችሁን ነገር ብቻ እንድትወስዱ ነው የምፈልገው። እስከዛሬ ድረስ ለምንድን ነው እንደዚህ አይነት ቪዲዮ ያልሰራሁት? ምክንያቱም እኔ በምናገረው ነገር አንዳንዴ ሰውን ላለማስነፍ ስለምፈልግ ነው። እና እንደዚህ አይነት ቪዲዮ ያያችሁ ታይማችሁ ዌስት አታደርጉ። ከምሬኝ ነው። እንደዚህ አይነት ቪዲዮ ያያችሁ ታይማችሁ ዌስት አታደርጉ። ጀስት አንዳንድ ጊዜ ሞቲቬሽን ስታጡ ምናምን እንደዚህ አይነት ቪዲዮ እንጂ በቃ አለ አንዳንድ ጊዜ ሞቲቬሽናል የሆኑ ቪዲዮዎችን ባየን ቁጥር የሰራን ያህል ይሰማናል፣ ግን አይደለም። እኔ ቱ ቢ ኦነስት እንደዚህ አይነት ቪዲዮ አይቼ አላውቅም። ለዛም ነው እስከዛሬ ድረስ ሳልሰራ የቆየሁት። ግን ብዙ ሰዎች ስሪልን ስላሉኝ እና ደግሞ ሰው ከሰው ስለሚለያይ እንደዚህ አይነት ቪዲዮ ሞቲቬት የሚያደርገው ሰው ካለ ዋይናት ብዬ ነው የሰራሁት እንጂ አይቼ አላውቅም እንደዚህ አይነት ቪዲዮ። ምክንያቱም የራሳችሁን ወቁ፣ የራሳችሁ ፕላን ይኖራችሁ፣ በራሳችሁ ተንቀሳቀሱ። ለእኔ የሰራው ነገር ለእናንተ ላይ ሰራ ይችላል፣ ለእናንተ የሚሰራ ነገር ለእኔ ላይ ሰራ ይችላል። እና እኔ የምለው ነገር እንዳለ አፕላይ ማድረግ የለባችሁ። እኔ የምለውን ነገር ጀስት ቴክ የሚጠቅማችሁን ነገር ብቻ። እና ጨርሼ ነበር ድጋሚ የመጣሁት እና ምንድነው ትዝ አለኝ፣ ትዝ ብሎኝ ነው የሆነ ጊዜ የተመከርኩት ምክር ትዝ ብሎኝ ነው ኢንትራንስ ለመፈተን የዛሬ ዓመት ማለት ነው። በቃ ክረምት አልቆ ገና መስከረም ስንገባ የተመከርኩት ምክር ትዝ ብሎኝ ነው እና እኔም አይ ፊል ኢት አንድ ማርክ ዋጋ አለው። አሁን ሃይ ስኩሎች ላይ ፋይናል ስናጣ ኤግዛም ስናጣ እኔ ምንም አይመስለኝም ነበር። አንዴ ሳጣ ዋና ውጤው ነው እላለሁ። በተለይ ደግሞ በብዛት የምናጣው ቸኩለን ምናምን ለምናጣው የሆነ እናውቀዋለን፣ ግን ደግሞ በፍጥነት አማካኝነት ምናምን ነው የምናጣው እና ምንም አይነት ስሜት አይሰማንም። ምክንያቱም እናውቀው ነበር ነው የምንለው፣ እናውቀዋለን፣ ሰው ችግር የለውም ነው። ይሄ ግን አይሰራም። ኢንትራንስ ላይ አንድ ማርክ ቫሊ ይኖረዋል። 499 አምጥተው 500 ካመጡ ተማሪዎች ጋር ማያገኙ ቻንስ አሉ። ኦር ደግሞ ማለፊያ 300 ሆነው ለ199 አምጥተው ለአንድ ማርክ የሚወድቁ አሉ ማለት ነው። እና በጣም ቫሊ ያለው አውቀዋለሁኝ ምናምን ኬርለስ ናችሁ አትለፉ ምንም ነገር። ሲቀጥል ይሄን ነገር በኋላ አነባዋለሁ አትበሉ። አሁን ነው ማንበብ ያለባችሁ። መጨረሻ ላይ አነባዋለሁ ሳይሆን ይሄን ሳስተታችሁ ተረዱት። የሆነ ጊዜ ስታነቡት በቃ ምንድን ነው መሰላችሁ የሆነ መጨረሻ ቃል ላይ ስትከልሱት አእምሯችሁ የሚያስበው ያን ብቤ ገብቶኛል፣ ስለዚህ አሁንም ይገባኛል የሚለው ነገር አለ እንጂ ይሄ በኋላ ሲደርስ አነባለሁ ኦር ይሄ ነገር ብዙ ፖይንት የለውም እዚህ አካባቢ ትንሽ ጥያቄ ነው የሚወጣው ምናምን ዩ ኔቨር ኖ ምን ያህል ጥያቄ ሊወጣ እንደሚችል። ስለዚህ ምንም አይነት ቶፒክ አትናቁ። ሲቀጥል ደግሞ ካልገባችሁ አሁን ነው የምትረዱበት ሰዓት እንጂ በኋላ እረዳዋለሁኝ ይሄ ፓርት ስማረውም አልገባኝም ነበር፣ ስንማረው ብዙ ነገር አልገባንም ነበር። ምክንያቱም ላናዳምጥ እንችላለን ኦር ምን እንደሚፈጠር አይታወቅም። ክላስ ወይ ቀርተን ሊሆን ይችላል እና ስማረውም አልገባኝም ነበር። ፎርጌት ኢት እንኳን አልገባችሁ፣ አሁን ግን ሊገባችሁ ይገባል። እና ዩ ካን ዱ ኢት ጋይስ፣ በጣም ቀላል ነው፣ አይከብድም። እና ስቴይ ቲዩንድ ፓርት 2 ፓርት 3 ፓርት 4 ይመጣል አይ ቲንክ።